ጤና ይስጥልኝ። ዛሬ ዓለማችን እጅግ ተቃራኒ የሆኑ ክስተቶችን እያስተናገደች ትገኛለች። በመካከለኛው ምስራቅ በሀያላን ሀገራት መካከል የተቀሰቀሰው ግጭት አንድ ወር ሲደፍን የጦርነት ነጋሪት ድምፅ ከመቼውም ጊዜ በላይ አይሎ ተሰምቷል። ነገር ግን በሚሳኤል የታወከውን ሰማይ ተከትሎ ተፈጥሮም የራሷን ድርሻ እያበረከተች ትገኛለች። አሶሺየትድ ፕሬስ እንደዘገበው ከሆነ ባህረ ሰላጤ አካባቢ ብርቅ የሆነው የበረሃ አውሎ ነፋስ በ72 ሰዓታት ውስጥ የ3 ዓመት ዝናብን ይዞ መጥቷል። በሌላ በኩል በአፍሪካ ቀንድ ኢትዮጵያ ፍጹም የተለየ ጉዞ እየጀመረች ነው። ከኢንቨስት ኢትዮጵያ ፎረም እስከ ብሔራዊ ባንክ መመሪያዎች ድረስ ሀገሪቱ በቢሊዮን ዶላር የሚቆጠር የአቪዬሽን ምኞቷንና የፋይናንስ ማሻሻያዎችን ይፋ እያደረገች ትገኛለች። በሚቀጥሉት ደቂቃዎች እነዚህንና ሌሎች ተያያዥ ጉዳዮችን በዝርዝር እንመለከታለን። ይከታተሉን። ወደ መካከለኛው ምስራቅ ውጥረት እናምራ። ዛሬ ግጭቱ ከተቀሰቀሰ ልክ አንድ ወሩን ይዟል። አልጀዚራ እንደዘገበው የአሜሪካና የእስራኤል ኃይሎች ከቴሄራን ጋር በከፍተኛ ፍጥጫ ላይ ይገኛሉ። ምንም እንኳን የ15 ነጥብ የሰላም ዕቅድ ወሬዎች ቢናፈሱም የኢራቁ የውጭ ጉዳይ ሚኒስቴር አባስ አራግቺ ብቸኛው አማራጫችን መመከት ነው በማለት ድርድሩን ውድቅ አድርገዋል። በሰብአዊ መብት በኩል ሂውማን ራይትስ ዛሬ ባወጣው መግለጫ በኢራን ውስጥ ከ85,000 በላይ የሲቪል ተቋማት ላይ ጥቃት መድረሱን ዓለም አቀፍ ሕግን አደጋ ላይ የሚጥል ነው ሲል አስጠንቅቋል። በተጨማሪ ቢቢሲ እንደገለጸው በዱባይና አቡዳቢ የታየው ከፍተኛ የጎርፍ አደጋ በሆርሙዝ ባህረ ሰላጤ ያለውን የንግድ እንቅስቃሴ ለጊዜውም ቢሆን እንዲቆም አድርጎታል። ወደ ሀገሩ ስንመለስ በአዲስ አበባ ስካይላይት ሆቴል እየተካሄደ ያለው ኢንቨስት ኢትዮጵያ 2026 ፎረም ትኩረትን ስቧል። ሮይተርስ የዘገበው መረጃ እንደሚያሳየው የኢትዮጵያ ብሔራዊ ባንክ አዳዲስ የኢንሹራንስ መመሪያዎችን ይፋ አድርጓል። በዚህም ማንኛውም 2% ድርሻ ያለው ባለሀብት ብቁና ተስማሚ ፊት ኤንድ ፓወር መሆኑን የሚያረጋግጥ ጥብቅ የቁጥጥር ሂደት ውስጥ እንዲያልፍ ተደንግጓል። በተያያዘ ዜና የኢትዮጵያ የገንዘብ ሚኒስቴር ከሳዑዲ ልማት ፈንድ ጋር በቢሾፍቱ ለሚያስገነባው ግዙፍ አውሮፕላን ማረፊያ የገንዘብ ድጋፍ ለማግኘት መወያየታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ይህ አውሮፕላን ማረፊያ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ዓለም ዛሬ በሁለት ጎዳናዎች ላይ ትገኛለች። አንደኛው በጦርነትና በተፈጥሮ አደጋ የታወከው የመካከለኛው ምስራቅ መንገድ ሲሆን ሁለተኛው ደግሞ በኢኮኖሚ ማሻሻያና በግንባታ ላይ ያተኮረው የኢትዮጵያ ጉዞ ነው። ኒውዮርክ ታይምስ እንደገለጸው በመጪዎቹ ወራት እነዚህ ሁለት ተቃራኒ ክስተቶች የቀጣዩን ዓመት የዓለም ፖለቲካ አቅጣጫ የሚወስኑ ይሆናል። ስለተከታተላችሁኝ አመሰግናለሁ። በመካከለኛው ምስራቅ የታየውን አስገራሚ የአየር ሁኔታ በሚያሳዩ ምስሎች እንሰነባበታለን። መልካም ዕለት ይሁንላችሁ። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።